አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ በኪሞስ ዕረፍቱ። ይህም አባት በግብፅ ደቡብ አውራጃ የሚኖር ሲሆን ታዲያ በ12 ዓመቱ የአባቱን በጎች ይጠብቅ ነበር። የእግዚአብሔርም መልአክ በጎልማሳ አምሳል ተገልጾ ከኔ ጋር ልትመለኩስ ትፈልጋለህን? ብሎ ጠየቀው። እርሱም ተስማማ። ታዲያ ወደ አንድ ገዳም በሚሄዱበት ጊዜ 3 መነኮሳት አገኙ። አባ በኪሞስም 24 ዓመት ከእነርሱ ጋር እየተጋደለ ኖረ። በኋላም ደግሞ ከእነሱ ተለይቶ ወደ አንድ በረሃ በመሄድ በመጋደል የሚኖር ሆነ። ታዲያ 2400 በቀንና በሌሊት አባታችን ሆይ ይጸልይ ነበረ። 7 ቀንም የሚጾም ሆነ። በሰባተኛውም ቀን የተምር ፍሬ የሚቀምስና ትንሽ ውሃ የሚቀምስ ነበር። ታዲያ ከተጋድሎ የተነሳ አንጀቱ እስቲጣበቅ፣ ሥጋው እስቲጣበቅ፣ ከአጥንቱ ጋር እስቲጣበቅ ይጾም ይጋደል ነበር። የእግዚአብሔርን መልአክ ተገልጾለት ሰማያዊ ኅብስት፣ ሰማያዊ ጽዋን ሰጥቶት ያንን ለብዙ ጊዜ ይጠቀም ነበር። ለብዙ ጊዜም አገልግሎታል። ታዲያ በዘመኑ ከነበረ ከአባ ሲኖዳ ባህታዊን ጋር ተገናኝተው ብዙ ድንቅ ታምራትን አድርገዋል። አንድ ሙት በማስነሳት ያነዋወሩን ነገር ከጠየቁት በኋላ ደግሞ ተመልሶ ወደዛው ወደ አነዋወሩ እንዲመለስ አድርገዋል። ታዲያ በኋላም የዕረፍቱ ጊዜ ሲደርስ ደቀ መዝሙሩን አገልጋዩን ጠርቶ በዚያ ቦታ በመጀመሪያ ቦታው እንዲቀብረው አዞት ከእግዚአብሔር ድንቅ ቃል ኪዳንን ተቀብሎ በዛሬው ዕለት ጥቂት ታሞ በዛሬው ዕለት በእግዚአብሔር መልካም ፈቃድ አርፏል። ሁለተኛ ቅዱስ በርቶሎሜዎስ መታሰቢያው ነው። ሶስተኛ ቅዱስ ቴዎድሮስ መታሰቢያው ነው። አራተኛ ቅዱስ በጥላን መታሰቢያው ነው። ወርሃዊ በዓላት፣ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ማርገላውዲዮስ ሰማዕት፣ ሶስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ አቡነ ሐራ ድንግል ጻድቅ፣ አምስተኛ ቅድስት ሐና ውርክት። የቅዱሳን የሰማዕታት በረከታቸው ረድኤታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።